በመቀለ ከተማ ይፈጸሙ የነበሩ የወንጀል ድርጊቶችን በ13 በመቶ መቀነስ መቻሉ ተገለጸ። የመቀለ ከተማ የሚሊሻ ጽህፈት ቤት በከተማዋ የሚገኙ የጸጥታ አካላትና ከተለያዩ የማህበረሰቡ አደረጃጀቶች ጋር በመቀናጀት አከናወንኩት ባለው ስራ በበጀት ዓመቱ የወንጀል ድርጊቶችን በ13 በመቶ መቀነስ መቻሉን አስታውቋል። በተያዘው በጀት ዓመት የታየው የ13 በመቶ ቅናሽ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የተመዘገበው ውጤት ነው ተብሏል። የጸጥታ ስራው በከተማዋ በ186 ቀጠናዎች ላይ መዘርጋቱ የተነገረ ሲሆን በ128 ቀጠናዎች ላይ ደግሞ ቋሚ የሚሊሻ ኦፊሰሮች ተመድበው እየሰሩ ይገኛሉ ሲል ጽህፈት ቤቱ አስታውቋል። በተከናወኑ ድንገተኛ ፍተሻዎች የተለያዩ የጦር መሳሪያዎችና ስለታማ ነገሮች በቁጥጥር ስር መዋላቸውም ተነግሯል። የጽህፈት ቤቱ ኃላፊ ገብርሄር ገብረ ማርያም እንደገለጹት የከተማዋን አንጻራዊ ሰላም አስተማማኝ ለማድረግ የሴቶችና የወጣቶች አደረጃጀቶች ተሳትፎ ከፍተኛ ነበር ብለዋል። በተለይ ታላላቅ ሃይማኖታዊና ህዝባዊ በዓላት ያለምንም የጸጥታ ችግር እንዲጠናቀቁ መደረጉ ትልቅ ስኬት ነው ሲሉም ጠቅሰዋል። ይሁን እንጂ ኃላፊው በከተማዋ ሰላም ላይ አሁንም ስጋት የሆኑ ጉዳዮች ያነሱ ሲሆን በመሬት አስተዳደር ዙሪያ የሚታዩ ሰፊ ክፍተቶች ለጸጥታ ስራችን ዋነኛ ፈተና ናቸው። እነዚህ ችግሮች በአስቸኳይ መፍትሄ ካላገኙ ወደፊት ለከፋ የጸጥታ ስጋት ሊሆኑ ይችላሉ ሲሉ ተደምጠዋል። ወንጀል የማይፈጸምባቸውን ጣቢያዎች ለመፍጠርም ህብረተሰቡ በአጠቃላይ ወጣቶች ደግሞ በተለይ በየአካባቢያቸው ሰላምን በማረጋገጥ ረገድ እያደረጉት ያለውን ተሳትፎ አጠናክረው እንዲቀጥሉ መልእክታቸውን ማስተላለፋቸውን የመቀለ ከተማ ሰላምና ጸጥታ ቢሮ ኮሚኒኬሽን ያገኘነው ዘገባ ያመለክታል። ቋሚ ኮሚቴው በኢትዮጵያ ነዳጅ አቅራቢ ድርጅት ላይ ድንገተኛ ፍተሻ ማካሄዱ ተገለጸ። የህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በኢትዮጵያ ነዳጅ አቅራቢ ድርጅት ላይ ድንገተኛ የመስክ ምልከታ ማካሄዱ ተገልጿል። ይህ ያልተጠበቀ ፍተሻ የተደረገው የሀገሪቱን ከፍተኛ የውጭ ምንዛሪ የሚያስወጣውን የነዳጅ ዘርፍ ከብልሹ አሰራርና ከኮንትሮባንድ የጸዳ መሆኑን ለማረጋገጥ ነው ተብሏል። የቋሚ ኮሚቴው ሰብሳቢ አቶ መለሰ መና እንደገለጹት ምልከታው ድርጅቱ ከውጭ የሚያስገባቸውን የነዳጅ ምርቶች ጥራታቸውን የጠበቁ መሆናቸውን ከማረጋገጥ ባለፈ በግብይት ሰንሰለቱ ውስጥ የሚታዩ ህገወጥ ድርጊቶችን የመለየት ዓላማ አለው ብለዋል። ቋሚ ኮሚቴው ከውጭ የሚገቡ የነዳጅ ውጤቶች ደረጃቸውን የጠበቁ ስለመሆናቸው ማረጋገጥ፣ ነዳጅን ያለ አግባብ በማከማቸት በዜጎችና በሀገር ኢኮኖሚ ላይ ጫና የሚፈጥሩ አካላትን በህግ ተጠያቂ ማድረግ እንዲሁም ከአስመጪው እስከ መጨረሻው ተጠቃሚ ድረስ ያለው ሂደት በዘመናዊ ቴክኖሎጂ የተደገፈና ግልጽ ስለመሆኑ መመርመር ትኩረት ያደረገባቸው ነጥቦች እንደሆኑ ተመላክቷል። ነዳጅ ለኢትዮጵያ ብልጽግና ወሳኝ የኃይል ምንጭ መሆኑን የጠቀሱት ሰብሳቢዋ በተቋሙ ውስጥ የሚታዩ ማናቸውም የአሰራር ዝንፈቶች በሀገር ደህንነትና በዜጎች የዕለት ተዕለት ኑሮ ላይ ቀጥተኛ ተጽዕኖ እንዳላቸው አስገንዝበዋል። በመሆኑም አገልግሎት አሰጣጡ ቀልጣፋና ዜጎችን የሚያረካ እንዲሆን ቋሚ ኮሚቴው ጥብቅ ግብረ መልስ እንደሚሰጥም ይጠበቃል። የድንገተኛ ምልከታ ተቋሙ ያለበትን ተጨባጭ ቁመና ለመገምገምና በዘርፉ የሚታየውን ህገወጥ የንግድ ተግባር ለመግታት ትልቅ አቅም እንደሚኖረውም ከምክር ቤቱ ያገኘነው መረጃ ያመለክታል። በክልሉ ከ32 በመቶ እስከ 82 በመቶ አፈጻጸም ላይ የሚገኙ የአዳሪና ሞዴል ትምህርት ቤቶች እስከ በጀት ዓመቱ መጨረሻ እንዲጠናቀቁ ተወሰነ። በአማራ ክልል የሚገነቡ አዳሪና ሞዴል ሁለተኛ ደረጃ ትምህርት ቤቶች በተያዘላቸው የጊዜ ገደብ ተጠናቀው በቀጣዩ የትምህርት ዘመን አገልግሎት እንዲጀምሩ ሲል የክልሉ ትምህርት ቢሮ ጥብቅ መመሪያ አስተላልፏል። የአማራ ክልል ትምህርት ቢሮ ኃላፊ አቶ ጥላውን ወርቅነህ ከኮንትራክተሮችና አማካሪዎች ጋር ባደረጉት የግምገማ መድረክ የግንባታ ስራዎቹ አሁን ካሉበት ከ32 በመቶ እስከ 82 በመቶ የአፈጻጸም ደረጃ ወደ 100 በመቶ መጠናቀቅ እንዳለባቸው አሳስበዋል። ሶስት ግዙፍ አዳሪ ትምህርት ቤቶች በፍኖተ ሰላም፣ በደብረ ታቦርና በሰቆጣ ከተሞች በክልሉ መንግስት በጀት እየተገነቡ እንደሚገኙም ተገልጿል። ዝቅተኛው የግንባታ ደረጃ 32 በመቶ ነው የተባለ ሲሆን ከፍተኛው ደግሞ 82 በመቶ ደርሷልም ተብሏል። በፌዴራል ትምህርት ሚኒስቴር በጀት ድጋፍ እየተገነቡ ያሉት ሞዴል ሁለተኛ ደረጃ ትምህርት ቤቶች በክልሉ ብቁና ተወዳዳሪ የሰው ኃይል ለመፍጠር የሚደረገውን ጥረት ለማሳካት ሚናቸው ጉልህ እንደሚሆን አቶ ጥላውን ገልጸዋል። አክለውም ክልሉ ካለበት የሰላም ችግር አኳያ በትምህርት ተደራሽነትና ፍትሃዊነት ላይ አሉታዊ ጫናዎች ቢኖሩም እነዚህ ፕሮጀክቶችን ማጠናቀቅ ብቁና ተወዳዳሪ የሰው ኃይል ለመፍጠር ለሚደረገው ጥረት የጀርባ አጥንት ናቸው ብለዋል። ኮንትራክተሮችና አማካሪዎች በቀሪዎቹ ወራት በሙሉ አቅማቸው ወደ ስራ በመግባት በበጀት ዓመቱ ግንባታውን አጠናቀው ለርክክብ ዝግጁ ማድረግ ይጠበቅባቸዋል ብለዋል። በቢሮው ምክትል ኃላፊ አቶ መኳንንት አደመና በባለድርሻ አካላት በተመራው በዚህ መድረክ
ከኮንትራክተሮች የገጠሟቸውን ማነቆች በመለየት ፈጣን የግንባታ ሂደት እንዲከተሉም አቅጣጫ ተቀምጧል። ትምህርት ቤቶቹ ወደ ስራ ሲገቡ በክልሉ ያለው የትምህርት ጥራት ችግርን ለመቅረፍ ትልቅ ተስፋ ተጥሎባቸዋል መባሉን ከክልሉ ትምህርት ቢሮ ያገኘነው መረጃ ያመለክታል። በሚቀጥሉት 10 ቀናት ቀዝቃዛ የአየር ሁኔታ እንደሚኖር ኢንስቲትዩቱ ገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሀገሪቱ በሚቀጥሉት 10 ቀናት ቀዝቃዛ የአየር ሁኔታ እንደሚኖር አስታውቋል። ኢንስቲትዩቱ ከጥር 3 እስከ ጥር 12 ቀን 2018 ዓ.ም የሚኖረው የአየር ሁኔታ አስመልክቶ ባወጣው መግለጫ በቀጣይ 10 ቀናት ውስጥ ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር እንደሚኖረው አሃዛዊ የትንበያ መረጃዎች ያሳያሉ ብለዋል። ከዚሁ ጋር በተያያዘም የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛዎቹ የሀገሪቱ አካባቢዎች ላይ እንደሚስተዋል ገልጸዋል። በተጨማሪም የሌሊትና የማለዳው ቅዝቃዜ በተለይም በሰሜን፣ በምስራቅ፣ በመካከለኛውና ደቡብ ደጋማ የሀገሪቱ አካባቢዎች ላይ ቀጣይነት ይኖረዋል ሲልም አስታውቋል። ከዚሁ ጋር በተያያዘ በመካከለኛው ምስራቅ፣ በመካከለኛውና የደቡብ ደጋማ ቦታዎች ላይ የሌሊቱን የማለዳ ቅዝቃዜ ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎች